ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ በጣም ቀላል ያለንን ልብስ እንዴት እንደምናሳምር አሳያችኋለሁ። ይሄ ቁምጣ ነው። ዳርዳሩን እንደዚህ አሳምሬ የሰራሁት ነው። እንዴት እንደምንሰራው አሳያችኋለሁ። እንደምትወዱት ተስፋ አደርጋለሁኝ። ወደ አሰራሩ ከመሄዳችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ለቆያችሁ ደግሞ ከልብ በጣም እናመሰግናለን። አሁን ወደ አሰራሩ እንሄዳለን። መልካም ቆይታ። እንደምታዩት እንደዚህ የታጠፈ ሾርት ነበረ ቁምጣ። እዚህ ጋር ነበረ ስፌቱ። እንትን አልኩት፣ በመቀስ አነሳሁት የተሰፋበትን። እዚህ ጋር እቺ ትቀራለች። እንደዚህ በደንብ ከቆረጣችሁት በኋላ ስስ ጅንስ ከሆነ ዳይሬክት በኪሮሽ መብሳት ይቻላል። ይሄ ስስ ጅንስ ነው በጣም እና ስትሬች የሚያደርግ ነው። በእንደዚህ መልክ ነው የሰራሁት። እንዴት እንደሚሰራ አሳያችኋለሁኝ። መጀመሪያ እዚህ ጋር እንደዚህ፣ እዚህኛው ጋር ሳይሆን ይሄ ጠንካራ ነው፣ በኪሮሽ አይበሳም። በኪሮሽ የማይበሳ ወፍራም ጅንስ ካላችሁ በመርፌ ቀዳዳ አበጅታችሁ በዛ መስራት ትችላላችሁ። እችን እንደዚህ እበሳታለሁ። አያችሁት? እንደዚህ ይበሳል የኔ። ከዛ በቀጭን ክር ነው የሰራሁት። ኪሮሹን ግን በአንድ ነጥብ ነበር የምትሰራው። እኔ 2.5 ነው ያደረኩት፣ እንደዚህ ላላ ያለ እንዲሆን ማለት ነው ጅንሱ ላይ። የመጀመሪያ እንደዚህ ሸምቀቆ ጥንጥዬ እንሰራለን። ይህንን ባሳለፍንበት ኪሮሻችንን እንደዚህ እናመጣና ሰንሰለት እንሰራለን 3 ጊዜ ማለት ነው። 1 2 3። ከዛ እዚሁ ቦታ ላይ ሌላ 2 ድርብ ክሮሼት እንሰራለን የበሳንበት ቦታ ላይ። አንድ የመጀመሪያ የሰራ ነው ሰንሰለት እንደ 1 ድርብ ክሮሼት ነው የምንቆጥረው። ከዛ ሌላ ተጨማሪ ሁለተኛ እዛው ላይ እንደዚህ እናደርጋለን። 3 ድርብ ክሮሼት ይመጣልናል። ከዛ በዚሁ መጠን እንደዚህ ሄዳችሁ ይሄኛው ኪሮሹ የሚደርስበት ቦታ ማለት ነው እንደዚህ ስታደርጉት ይበሳል። ኪሮሻችሁ ማነው ጅንሳችሁ ስስ ከሆነ እንደዚህ እናመጣና 1 ነጠላ ክሮሼት፣ ከዛ 3 ሰንሰል 1 2 3። ከዛ እዚቹ ቀዳዳ ውስጥ ሌላ 2 ድርብ ክሮሼት እንደዚህ እናደርጋለን። አንድ 2 ከ3 ሰንሰሉ ጋር 3 ድርብ ክሮሼት ይመጣልናል። በተመሳሳይ ይሄንኑ ልክ እንዲህ ስታደርጉት ልኩን ይሰጣችኋል። እዚህ ጋር እንደዚህ እንበሳለን። ነጠላ ክሮሼት 3 ሰንሰል፣ ከዛ እዛው ላይ 2 ድርብ ክሮሼት እንደዚህ እንሰራለን። እንደዚህ ያደረግን ዙሩን ከሰራን በኋላ መልሰን እንገናኛለን። እንደምታዩት ይሄ ጅንስ ከፊት ለፊቱ ትንሽ ጠባብ ነው። ይሄኛውና ይሄኛው ስፌት የሚያልቅበት ከኋላ ሰፋ ያለ ነው። እዚህ ጋር ያስታውቃል። እኔ ከፊት ለፊት ይሄኛውን 21 ዙር ነው 21 ጊዜ ነው እነዚህን የሰራሁት። በጀርባው ደግሞ 27 ነው ያደረኩት። እዚህ ጋም በተመሳሳይ ይሄኛውን በሰራችሁበት ቁጥር የፊት ለፊቱን በተመሳሳይ ቁጥር የጀርባውንም በተመሳሳይ ቁጥር ነው የምትሰሩት። ዙሩን ጨርሻለሁኝ። እዚህ ጋር የምናደርገው የመጀመሪያ ስንጀምር እዚህ ጋር በስተን 3 ሰንሰለት የሰራንባት ቦታ ላይ እንሄድና እዚህኛው ላይ አንሰራም። እዚህ ጋር ነው የምጨርሳት እኔ። ስንጀምር እዚህ ጋር አድርገን የጀመርነው 3 ሰንሰል ያለችባት ጋር ሄደን እንደዚህ በጥልፍ እናገናኛለን። ከዛ እዛው ላይ 1 2 3 ሰንሰለት አድርገን 2 ተጨማሪ ድርብ ክሮሼት እንሰራለን። 3 ሰንሰለቷ እንደ 1 ድርብ ክሮሼት ነው የምንቆጥራት።
3 እንደዚህ ማለት ነው። ከዛ ቀጥሎ የምናደርገው ምንም ሰንሰለት አናደርግም። እዚችኛዋ ጋር 3 ሰንሰለት የሰራንበት ጋር እየሄድን 3 ድርብ ክሮሼት እናደርጋለን። 1 2 3 ከዛ ቀጥሎ ያለው ጋር እንሄድና 3 ድርብ ክሮሼት እዚህ 2 ድርብ ክሮሼት አለ። የመጀመሪያ ስናጣብቅ 3 ሰንሰለት የምንሰራው አይደለ? እሷ ጋር ነው 3 ድርብ ክሮሼት የምንሰራው እንደዚህ አይነት ዲዛይን እንዲሰጠን። አሁንም ደግሜ ላሳያችሁና ዙሩን እንሰራለን። 3 ሰንሰለት ያለበት ቦታ ጋር እንሄድና 3 ድርብ ክሮሼት እንደዚህ እንሰራለን። የመጨረሻ ልድገምላችሁ። ሰንሰለት ያለበት ጋር 1 2 3 እንዲህ ያደረግን ዙሩን እንሰራና እዚች ጋር ስንደርስ መልሰን እንገናኛለን። ኦኬ እዚህ ዙሩን ከጨረስን በኋላ የምናደርገው ስንጀምር እዚህ ሁለተኛውን ዙር የሰራነው 3 ሰንሰለት አለ አይደለ? ኦኬ ሶስተኛ ሰንሰለቷ ጋር እንሄድና በጥልፍ እንደዚህ እናገናኛለን ስራችንን። ከዛ የምናደርገው እዚችኛዋ ጋር ወደ ኋላ እንደዚህ እንመለስና ክራችንን እንደዚህ ስበን እናመጣታለን። ከዛ 1 2 3 ሰንሰለት እንሰራለን። ከዛ እዚቹ ቦታ ላይ ሌላ 2 ድርብ ክሮሼት እንሰራለን። 1 2 ከዛ በእነዚህ 3 ድርብ ክሮሼት ባሉበት መሃል ማለት ነው እነዚህ ጋር እንደዚህ 1 ነጠላ ክሮሼት እንሰራና 3 ሰንሰለት እዛው ላይ ሌላ 2 ድርብ ክሮሼት እንሰራለን። ልክ መጀመሪያ ይሄኛውን እየበሳን እንደሰራ ነው ማለት ነው። አሁንም 3 ድርብ ክሮሼት ባሉበት መሃል ላይ እንሄድና 1 ነጠላ ክሮሼት 3 ሰንሰል እዛው ተመሳሳይ ቦታ ላይ ሌላ 2 ድርብ ክሮሼት። ይሄኛውንም ልክ እንደዛኛው በተመሳሳይ መንገድ ዙሩን እንሰራለን። ይሄኛውን በሰራነው አይነት ማለት ነው። 3 ድርብ ክሮሼት ባለበት መሃል በነጠላ ክሮሼት እናገናኝና 3 ሰንሰለት እዛው ላይ ሌላ 2 ድርብ ክሮሼት እንደዚህ ያደረግን ዙሩን እንሰራና የመጨረሻው ይሆናል። ይሄ እንገናኛለን። ስንጨርስ እንደዚህ ነው የሚመጣልን ዳርዳሩ ማለት ነው። ከዛ እዚች የመጨረሻዋን ከሰራን በኋላ እዚህ 3 ሰንሰለት የሰራንበት ቦታ እንሄድና በጥልፍ እንደዚህ እናገናኝና 1 ሰንሰል አድርገን ስራችንን መቁረጥ እንችላለን። ሌላ በጣም ረጅም እንዲሆን ይሄኛው የምትፈልጉ ከሆነ ማለት ነው እንደዚህ ብቻ እንዳይቀር ከፈለጋችሁ ይሄንን ራሱ ሱሪ ማድረግ ትችላላችሁ። የሰራችሁበት ከሄዳችሁ ተመሳሳይ ልክ ሁለተኛ ዙር የሰራነው አይደለ? 3 ድርብ ክሮሼት እያደረግን በየሰንሰሎቹ መሃል አንደኛው ላይ ማለት ነው እሱን ትሰራላችሁ። ከዛ አራተኛው ጋር ስትደርሱ ደግሞ አሁን የሰራነውን ታደርጋላችሁ። ከዛ 3 ድርብ ክሮሼት ይሄኛውን አሁን የሰራነውን እያደረጋችሁ ሱሪውን እንደ ሱሪ ማስረዘም ትችላላችሁ ፍላጎት ካላችሁ። እንደወደዳችሁ ተስፋ አደርጋለሁኝ። ያላችሁን ቁምጣ በጣም አጭር ከሆነ እንደዚህ እያደረጋችሁ የፈለጋችሁት ርዝመት ድረስ መስራት ትችላላችሁ። ካሊዛ ደግሞ ዳርዳሩን እንደዚህ ቆንጆ አድርጋችሁ ማሳመርም ይቻላል። በቁጭ ስትሉ ቡናችሁን እየጠጣችሁ ወይንም ሻይ ቁምጣ ላይ ብቻ ሳይሆን የተለያየ ቲሸርት ላይም ሸሚዝ ላይም እንደዚህ እያደረጋችሁ ቦርደር እያደረጋችሁ ልብሳችሁን በጣም ማሳመር ትችላላችሁ በክሮሼት። እናም ሐሙስ በሌላ ስራ እንገናኛለን ከእግዚአብሔር ጋር። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም።